የትምህርት ቤቶች የስፖርት ውድድር ተማሪዎቻችንን በአካል በአእምሮ በማህበራዊ ዝግጁነት የሚያበቃ እጅግ አስፈላጊ ተግባር ነው። ውድድሩ ዓላማ በልዩ ልዩ ምክንያት ተቋርጦ የነበረውን የትምህርት ቤቶች የስፖርት ውድድር ለማነቃቃት፣ ሁለተኛ የትምህርት ቤቶች የውድድር መንፈስ ለመፍጠር፣ በሶስተኛ ደረጃ ተተኪ ስፖርተኞቻችንን ለማፍራት እንዲሁም ለከተማዋ ገጽታ ግንባታ የሚሆን ተግባር ነው። ውድድር መደረጉ አንደኛ ለሀገር በሀገር ደረጃ ለሚወጡ ስፖርተኞች ከትምህርት ቤት ስለሚወጡ ከዚሁ ያሉትን ብቁ የሆኑ ስፖርተኞችን ለመምረጥ እርስ በርስ ለመተዋወቅ፣ ለሰላም፣ ለወዳጅነት ይህንን ሁሉ ያጠቃለለ ስለሆነ ውድድሩ ከዚህ በፊት ተደርጎ የነበረው ውድድር በጣም በከፍተኛ ደረጃ ነበር። ራሱ ላለው ለወጣቶቹ ከፍተኛ የሆነ ሞራላቸውን እንደገና በስፖርቱ ሌላ አልባሌ ቦታ እንዳይውሉና ከትምህርት ቤት ባሻገር ደግሞ ስልጠናዎችን ወስደው ውጤታቸውን አይተው ከከፍተኛ ደረጃ ወደ ከፍተኛ ሊግ እንዲያድጉ ያግዛል። ታዳጊዎች በስፖርታዊ ውድድር ያላቸውን አቅም በዚህ ደረጃ አደባባይ ላይ ለማዋል በሚያመቻቸው መልኩ በተመረጠ መልኩ መርሃ ግብሮችን እያዘጋጀን የምንዘልቅ ይሆናል ማለት ነው። ልዩ ልዩ ክበባት ፌዴሬሽኖች ልዩ ብቃት ያላቸውን የስፖርተኞች የመመልመል እድሉ ያላቸው በእንዲህ አይነት መርሃ ግብሮች ነው። በመሆኑም በክበቦች ወይም በክለቦች እንዲታቀፉ ይሰራል ማለት ነው። አሁን ከዚህ ውድድር ላይ ልዩ አቅም ያላቸው በሶስት የውድድር አይነት ነው በዋናነት አለመን እየሰራን ያለ ነው። አንደኛው በአትሌቲክስ ነው፣ ሁለተኛ በእግር ኳስ ነው፣ ሶስተኛ ደግሞ በቮሊቦል የመረብ ኳስ ውድድር ነው። ስለዚህ በእነኚህ በሶስቱ ዋና ዋና የስፖርት ዘርፎች የተለየ ብቃት ያላቸውን ክለቦች እየመረጡ የሚያቅፉበት ሁኔታ ነው ያለ ማለት ነው። ተማሪዎች ምናምን ወደ አልባሌ ቦታ ላይ አይገቡም ነበር። ውድድር ቢሰፋ አብዛኛው ተማሪም ሆነ ምናምን ማህበረሰብ ወደ ስፖርት ስለሚያተኩር አልባሌ ቦታ ላይ የሚሄድ ድሉ ይጠብ ነበር ብዬ አስባለሁ። ደስ የሚል ስሜት ነበረው። እኛም እንግዲህ አሪፍ ዝግጅት አቅርበናል። ውጤታማ እንሆናለን ብዬ አስባለሁ። መጀመሩ በጣም ደስ ይላል። እንደዚህ አይነት ድል ለታላላቅ ድሎችም ያበቃናል ብዬ አስባለሁ። በትምህርት ቤት በትናንሽ ነገሮች የተጀመሩ ናቸው ወደ ከፍተኛ ደረጃ እየሄዱ የሚመጡትና በቂ ዝግጅት ማድረግናል ብለን እናስባለን። ውጤቱን እንግዲህ አብረን እናያለን። እኔ አሁን 400 ሜትር ሯጭ ነኝ። ከ400 ሜትር ወርጄ ወደ 100 ሜትር ሩጬ ነው ወርቅ ያመጣሁትና ማጣሪያ ስለሌለው አንድ ሰው ብቻ ነው አንድ ትምህርት ቤት ማሳተፍ የሚቻለው ስለተባለ ያው በዛ ምክንያት ነው 100 ሜትር የተሳተፍኩት። ግን በፊልዴም ውጤታማ ሆኛለሁ። ያው ፈጣሪ የተመሰገነ ይሁን፣ አመሰግናለሁ። ውድድሩ ተካሂዶ ብዙ አትሌቶችም ከዚህ ሊወጡ ስለሚችሉ ብዙ ነገሮች ይጠበቅባቸዋል። ያንን ቢያሳኩልን እንጠይቃለን።